ጸጉራችሁ እየተነቃቀለ ከሆነ ወዝ ከሌለውና እየተሰባበረ ከሆነ ምናልባትም ማስተካከል ያለባችሁ የቆዳችሁን ጤና ነው። ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? ዛሬ ፎረፎርን ችላ ስትሉት ከመፈርፈርና ነጭ እየሆነ ከመርገፍ በተጨማሪ የሚያስከትለውን ሌሎች ችግሮች ነው የምነግራችሁ። ፎረፎር እንግዲህ ማላሴዚያ የሚባል በሁሉም ሰው ቆዳ ላይ የሚገኝ የፈንገስ አይነት ከልክ በላይ ሲራባና ሲባዛ የሚከሰት የቆዳ ችግር ነው። ሁል ጊዜ እንደምነግራችሁ ፎረፎር አይተላለፍም፣ ከንጽህና ጉድለትም አይመጣም። ፎረፎር ከ50% የማይተናነስ የዓለማችን ሕዝብ በህይወታቸው ውስጥ የሆነ ሰዓት ላይ የሚያጋጥማቸው የቆዳ ችግር ነው። ይሄ ማለት ከሁለት ሰዎች አንዱ ፎረፎር አለበት ማለት ነው። ፎረፎር ብዙ ሰው ነጭ መሆንና መርገፍ ብቻ ይመስለዋል። ነገር ግን ዝም ከተባለ የራስ ቅል ቆዳንና ጸጉሩን ወይም ዛላውን የሚጎዳ እንዲሁም በራስ መተማመንን የሚያሳጣ የቆዳ ችግር ነው። ፎረፎር ትክክለኛውን ሕክምና ካላገኘና ዝም ከተባለ ምን የሚከሰት ይመስላችኋል? በዝርዝር እንመልከተው። አንደኛ፣ ፎረፎር በከፍተኛ ሁኔታ ጸጉር እንዲነቃቀልና እንዲሳሳ ያደርጋል። ይሄም የሚሆነው ከፎረፎሩ ጋር ተያይዞ በሚመጣው የቆዳ መቆጣት፣ በማከክ የላይኛውን የቆዳ ክፍል በመጉዳትና በፎረፎሩ የተነሳ ደግሞ የአይምሮ መጨናነቅ ሲኖር ጭንቀት በራሱ የጸጉር መርገፍን ያስከትላል። ጭንቀትና የጸጉር መርገፍን ምን ያገናኛቸዋል የሚለውን ማወቅ ከፈለጋችሁ በኮሜንት አስቀምጡልኝ። ሁለተኛ፣ ፎረፎር ከባድ ማሳከክ አለው። ማከክ ደግሞ ይበልጥ ቆዳውን ያስቆጣዋል። መቆጣቱ ደግሞ ፎረፎርን ያባብሳል። እንደ ሳይክል ነው ማለት ነው። ፎረፎር ይኖራል፣ ከዛ ማሳከኩ ደግሞ መቆጣትን ያመጣል። መቆጣቱ ደግሞ ፎረፎርን ያባብሳል። የቆዳ መቆጣት ማለት ግልጽ ለማድረግ ያህል መቅላት፣ ማቃጠልና ሲነካ ደግሞ እንደ ቁስል ማመም ማለት ነው። ከዚህ ሲብስ ደግሞ የተወሰነ እብጠት ይኖራል። ሶስተኛ፣ ፎረፎር ችላ ሲባል የሚከሰተው ብዙም የተለመደ ባይሆንም የቆዳ ቁስለትና ኢንፌክሽን ነው። ሊመግል፣ ቢጫ ቅርፊት ሊፈጥርና ሊያብጥ ይችላል። እንደዚህ አይነት ምልክቶችን ካያችሁ በአፋጣኝ ሕክምና ቦታ ነው መሄድ ያለባችሁ። በቤት ውስጥ ትሪት እንድታደርጉት በፍጹም አልመክርም። አራተኛውና በጣም ከባድ የሆነው ደግሞ የስነ ልቦና ጫናው ነው። ያው እንደነገርኳችሁ ፎረፎር በብዛት የሚከሰተውና በጣም የሚያስቸግራቸው ታዳጊ ወጣቶችን ነው። በወጣትነት እንግዲህ ስለ መልክና ገጽታ መጨነቅ፣ ራስን ከሰው ጋር ማነጻጸር የመሳሰሉት ነገሮች የሚኖሩበት እድሜ ነው። ፎረፎር በዚህ ላይ ሲከሰት ስነ ልቦና ላይ ጫና ማሳደሩ የማይቀር ነው። የፈለጉትን አይነት የጸጉር አሰራር እንዳይሰሩ፣ ልብስ ሲለብሱ ጠቆር ያለ ከሆነ ፎረፎሩ ረግፎ እንዲታይ ስለሚያደርግ የፈለጉትን ልብስ እንዳይለብሱ፣ እንዲሁም ጸጉራቸው ላይ ነጭ ሆኖ ታየ አልታየ በሚል ስጋት እንደ ልባቸው ከሰው ጋር መገናኘትም ላይፈልጉ ይችላሉ። በትምህርት ቤት ደግሞ በተማሪና በአስተማሪ ጥሩ ያልሆኑ አስተያየቶች ሊሰጧቸው ይችላሉ። በተለይ ከንጽህና ጉድለት ጋር ብዙ ሰው ስለሚያያይዘው በጣም ያሳቅቋቸዋል። ለምን አትታጠብም የሚሉ አስተያየቶች ይደርሱባቸዋል። ከቤት መውጣት የማይፈልጉባቸው ቀኖችም ይኖራሉ ማለት ነው። ከዚህ ጋር ተያይዞ ፎረፎር ከባድ ማሳከክ ስላለው ክላስ ቁጭ ብለው ወይም ከሰዎች መሃል ሆነው ለማከክ ስለሚያሳቅቅ በጣም ምቾት ይነሳል። ሲያኩት ደግሞ ይባስ ነጭ ሆኖ ቦታው ላይ ያፈከፍካል። ይሄ ሁሉ እንግዲህ ምን ያህል አይምሮ እንደሚጎዳ የደረሰበት ነው የሚረዳው። ይሄ በወጣቶች ላይ የአይምሮ ጭንቀትን፣ በራስ መተማመን ማጣትን እንዲሁም ደግሞ የበታችነት ስሜትን ይፈጥራል። በእነዚህ ምክንያቶች ፎረፎር ችላ መባል የሌለበት በአግባቡ ሕክምና ሊደረግለት የሚገባ የጤና ችግር ነው ማለት ነው። መልካሙ ዜና ፎረፎር መፍትሄ ያለው። ትክክለኛውን ጥንቃቄ ካደረግንና በሕክምናውም የተባልነውን ከተገበርን ፎረፎር ይድናል ወይም ይሻሻላል። ፎረፎር ያለበት ሰው ማድረግ ያለበትን ጥንቃቄና ያለ ሐኪም ትዕዛዝ ከፋርማሲ ማግኘት የምትችሏቸውን የፎረፎር መድኃኒቶች ከነ ትክክለኛ አጠቃቀማቸው ቪዲዮ ሰርቼላችኋለሁ። ያላያችሁት ሰዎች እየገባችሁ እዩዋቸው፣ በጣም ትጠቀሙባቸዋላችሁ። እንደነዚህ አይነት ጠቃሚ የጤና ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። እንዲሁም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር አድርጉ።